ጊፍት ሪል ስቴት 1200 የሚሆኑ የመኖሪያ ቤቶችን ለሽያጭ ማቅረቡን አስታውቋል። በሪል ስቴት ዘርፍ ከ2 አስርት ዓመታት በላይ ልምድ ያለው ጊፍት ሪል ስቴት ለዘንድሮ የትንሳኤ በዓል ደንበኞችን ተጠቃሚ የሚያደርገው ልዩ ሽያጭ ኤክስፖና የቅናሽ አማራጮችን ይፋ ማድረጉን ያስታወቀው የጊፍት ሪል ስቴት ማርኬቲንግና ሽያጭ ዳይሬክተር የሆኑት አቶ ብርቁ ይርጋ ለአዋሽ ኤፍኤም እንደተናገሩት ቤቶቹ በለጋር፣ በተክለ ሃይማኖት፣ በሴሚሲ 22ና በፈረስ ቤት አካባቢዎች እንደሚገኙ ገልጸዋል። እነዚህ ለሽያጭ የቀረቡ ቤቶቹ ለዲያስፖራው ማህበረሰብና በአገር ውስጥ ለሚገኙ ደንበኞች የታሰቡ ሲሆን ልዩ ክፍያ አማራጮቹ ቀርቦላቸዋልም ብለዋል። ደንበኞቹ 2 በመቶ ቅድሚያ ክፍያ በመክፈል የቤቶቹ ባለቤት መሆን የሚችሉ ሲሆን ቀሪው ክፍያ ደግሞ በሂደት እንዲከፈል ተመቻችቷል ብለዋል። ዛሬ ለሽያጭ ያቀረብናቸው ቤቶች 1200 ቤቶች ናቸው። እነሱም የሚገኙበት እዚሁ ለጋር ላይ የተወሰኑ ቤቶች አሉ። ተክለ ሃይማኖት አለ፣ ሲኤምሲ 22 እና ፈረስ ቤት የሚባሉ ቦታዎች ላይ በድምሩ እስከ 1200 የሚሆኑ ቤቶችን ለደንበኞቻችን አቅርበናል። እነሱም ደግሞ አከፋፈላቸው ከውጭ ሀገር የሚመጡ ዲያስፖራ ወገኖቻችን አሉ። እዚህም ደግሞ ያሉ ሀገር ውስጥ ያሉ ቤት የሚገዙ ደንበኞቻችን አሉ። ለእነሱ ቅድሚያ ክፍያውን 2% ብቻ በማድረግ ቀሪውን ቀስ ብሎ የሚከፍሉበትን ሂደት ነው አስተካክለን ለደንበኞቻችን 15 በመቶ ድረስ ቅናሽ አድርገን እየጠበቅን ያለን። ዳይሬክተሩ አክሎም መኖሪያ መንደሮቹ መሰረተ ልማት የተሟላላቸው መሆኑን ገልጸው የስፖርት ማዘውተሪያ፣ ጂምናዚየም፣ የእግር ጉዞ መንገዶች፣ የህጻናት መጫወቻና የህጻናት ትምህርት ቤትን ያካተተ በመሆኑ ፕሮጀክቱ ከሌሎች ልዩ ያደርገዋል ብለዋል። የቤቶቹ ከሌሎቹ ፕሮጀክቶች የሚለዩባቸው ሁኔታዎች እነዚህ የሰው ልጅ የሚኖርበት ነው ሪል ስቴት ማለትና ያ ደግሞ ለሰው ልጆች የሚያስፈልገውን ነገሮች በሙሉ አሟልቶ ተያያዥነት ያለው ነገር አሟልቶ ለሰው ልጅ የማስረከብ ሁኔታ ይሆናል ማለት ነውና ይሄም እንግዲህ መሰረተ ልማቶቹን ስንመለከት ለምሳሌ አሁን ለጋር ላይ ስንመለከት 84000 ካሬ ሜትር ቦታ ነው ያለው። ከ84000 ውስጥ 21000 ካሬው ለመሰረተ ልማትና ለደንበኞች የሚገለገሉበት ተጨማሪ ኮሙናል ፓርት ነው። ያ ማለት የስፖርት ማዘውተሪያ ቦታዎች አሉ፣ ጂምናዚየም፣ ወክ ማድረጊያዎች አሉ፣ የህፃናቶች መጫወቻዎች አለ። እነዚሁም ደግሞ የልጆች የትምህርት ቤት ኪንደርጋርተን እና የመሳሰሉ ነገሮችን እነዚህ 21000 ካሬ ደግሞ ኮምፓውንድ ለብቻው ለኮሚኒቲው አብረን አያይዘን እንሰጣለን ማለት ነው። የግንባታ ግብዓት ዋጋ መናር በተመለከተ ለቀረበላቸው ጥያቄ አቶ ብርቁ ሲመልሱ ኢንፍሌሽንን ለመቀነስ የግንባታ ፍጥነት መጨመር፣ ግብዓቶችን አስቀድሞ በክምችት መያዝና ዘመናዊ ቴክኖሎጂዎች መጠቀም እንደ ዋና ስትራቴጂ ይዘው እንደሚገኙ ገልጸዋል። ያው የግብዓቱ በተለያየ ጊዜ ኢንፍሌሽኖች ይኖራል። ምንድነው እኛ የምናደርገው የተለያየ ሜቶዶሎጂዎችን እንጠቀማለን። አንደኛው ሜቶዶሎጂ ፈጥኖ ቤቶችን መገንባት ነው። ዛሬ አድቫንስ ሰብስበን ስቶክ በመያዝ ቶሎ በአንድ ዓመት ከ6 ወር ውስጥ ተገንብቶ የሚያልቁ ኢንፍሌሽኑን ቶሎ ለመከላከል በፍጥነት መገንባቱ አንደኛው አማራጭ ነው እና ይህን ብሎክ አንድን ስንመለከት አሁን በአንድ ዓመት የዛሬ ዓመት ፋውንዴሽን ላይ ነበረ። ዛሬ ሙሉ ለሙሉ ስትራክቸሩና ብሎኬቱን እየጨረስንበት ያለ ሁኔታ አለና ኢንፍሌሽን ፍሪ ነው በአንድ ዓመት ጊዜ ውስጥ ከሆነና ደንበኞቻችንም አይጎዱም፣ እኛም ቶሎ በመገንባታችን ኢንፍሌሽን እኛን ማለቃና አንደኛው መከላከያ ወይ ስቶክ መያዝ ነው። ሁለተኛ ቶሎ መገንባትና ለዛ ደግሞ ቴክኖሎጂ መጠቀም አማራጭ የሌለው ስትራቴጂ ነው ብለን እናምናምነው። ይህ ልዩ የትንሳኤ ሽያጭ ኤክስፖ ከመጋቢት 19 እስከ ሚያዝያ 19 ለአንድ ወር ብቻ የሚቆይ መሆኑን ገልጸው በሀገር ውስጥና በውጭ የሚገኙ ኢትዮጵያውያን የቀረቡን የቅናሽ ክፍያ እድል በመጠቀም የዘመናዊ መኖሪያ ቤት ባለቤት እንዲሆኑም ጥሪ ይቀርባል። ጊፍት ሪል ስቴት መኖር በጊፍት መንደር በሚል መሪ ቃል በኢትዮጵያ የቤት እጥረትን ለመቅረፍ ለዜጎች ምቹ የመኖሪያ አካባቢዎችን ለመፍጠር በከፍተኛ ደረጃ እየሰራ እንደሚገኝ ገልጿል። ድርጅቱም እስከ 2030 ድረስ በኢትዮጵያ ቀዳሚና በምስራቅ አፍሪካ ተመራጭ መሆን ራዕይን ሰንቆ እየሰራ እንደሚገኝ ተገልጿል። በተጨማሪም ከአዲስ አበባ በተጨማሪ በሐዋሳ፣ በባህር ዳር፣ በአዳማ፣ በደብረ ዘይትና በሸገር ከተሞች ግዙፍ የቤት ግንባታ ፕሮጀክቶችን ለመጀመር በዝግጅት ላይ እንደሚገኝ ዳይሬክተሩ አያይዘው ገልጸዋል።